ይረዳል አለ። ስለዚህ በዚህ ባሰበው ጊዜ ከሳሾች ነበሩ፣ ያልገባቸው ነበሩ። እንዴት በሰንበት የዕውራን ዓይን ያበራል? እንዴት በሰንበት አንካሳዎችን ያደርጋል? እንዴት በሰንበት የሞቱትን ይፈውሳል? ወይም ደግሞ እሱ ከአምላኩ ጋር ራሱን ያስተካክላል እያሉ ይከሱት ነበረ። ስለዚህ እግዚአብሔር እንግዲህ ስለ ዓለም የመጣው ለእውነተኛውን አምላክ እንደዚህ ይሉት ነበረ። ለሰው ለሚያምኑ ግን የእግዚአብሔር ልጆች ለእሱ ለሚያምኑ ለእኛ በእሱ ለሚያምኑ ወይም ደግሞ በእሱ ሕገ እግዚአብሔር ለተመሩ በንጽሕና በቅድስና እንዲሁም በቅድስና ቦታ ተገኝተው ደግሞ አምልኮተ እግዚአብሔርን የሚፈጽሙ የሚያገለግሉ